በታሪክ ውስጥ ብዙ አስገራሚ ሰዎች አልፈዋል። አንዳንዶቹ በችሎታቸው፣ አንዳንዶቹ ደግሞ በተፈጥሮ ስጦታቸው ልዩ ናቸው። ዛሬ የምናየው ግን በዓለም ላይ እጅግ ብርቅዬ ከሚባሉ የታሪክ መዝገቦች መካከል አንዱን ነው። ባለ 4 እግሯ ልጃገረድ እየተባለች የምትጠራው የሚርተር ኮርቢን ታሪክ። ይህ ታሪክ ስለ እንግዳ ተፈጥሮ ብቻ ሳይሆን ስለ ጥንካሬ፣ ስለ ፍቅርና ስለ ስኬትም ጭምር ነው። ጆሴፊን ሚርተር ኮርቢን እንደ አውሮፓውያን አቆጣጠር ግንቦት 12 ቀን በ1868 በአሜሪካ ቴነሲ ግዛት ውስጥ ተወለደች። ስትወለድ ወላጆቿም ሆነ ሐኪሞች በድንጋጤ ነበር የተቀበሏት። ሚርተር ከወገቧ በታች 2 ሳይሆኑ 4 እግሮች ነበሯት። በሕክምናው ዓለም ይህ ሁኔታ ዳይፕጀስ ይባላል። ይህ ማለት በማህፀን ውስጥ እያለች መንታ ሊሆኑ የነበሩ ህዋሳት ሳይለያዩ ሲቀሩ እና አንደኛው አካል በሌላኛው ውስጥ ተቀላቅሎ ሲቀር የሚፈጠር ክስተት ነው። በዚህም ምክንያት ሚርተር 2 ዳሌዎች እና 4 እግሮች ሲኖሯት መካከለኛ ጥንድ እግሮች ከውጭኞቹ እግሮች ያነሱ ነበሩ። በ19ኛው ክፍለ ዘመን እንዲህ ያሉ ተፈጥሮች ለሰዎች ትልቅ ጉጉት ይፈጥሩ ነበር። የሚርተል አባት ልጃቸው ገና በ13 ዓመቷ ለሰዎች እንድትታይ በማድረግ ገቢ ማግኘት ጀመሩ። ቆይቶም ታዋቂው የሰርከስ ባለቤት ጋር በመቀላቀል በመላው አሜሪካ ዝነኛ ሆነች። ሰዎች የሷን እንግዳ ተፈጥሮ ለማየት በሳምንት እስከ $450 ይከፍሉ ነበር። ይህም በወቅቱ እጅግ ከፍተኛ ገንዘብ ነበር። ነገር ግን ሚርተል በሰርከስ ውስጥ የምትታወቀው እንደ እንስሳ አልነበረም። እጅግ የተማረች፣ በንግግሯ የምትማርክ እና ደስተኛ ሴት በመሆኗ የብዙዎችን ልብ ማሸነፍ ችላለች። ብዙዎች የሚርተል ሕይወት በሰርከስ ብቻ የሚያበቃ ይመስላቸው ነበር። ነገር ግን እውነታው ከዚህም የተለየ ነው። ዓመቷ ጄምስ ክሊንተን ቢክኔል የተባለ የሕክምና ባለሙያ ፈቀራት። በ1986 ተጋቡ። የሚገርመው ነገር ሚርተል 4 እግሮች ቢኖሯትም ፍጹም ጤነኛ የሆነ የቤተሰብ ሕይወት መርታለች። 5 ልጆችን 4 ሴቶችና 1 ወንድ ወልዳ አሳድጋለች። በሕክምና የታሪክ መዝገቦች እንደሚጠቁሙት ከልጆቿ መካከል አንዳንዶቹ የተረገዙት በቀኝ በኩል ባለው ማህፀኗ፣ አንዳንዶቹ ደግሞ በግራ በኩል ባለው ማህፀኗ ነበር። ይህ ለሐኪሞች እስካሁንም ድረስ ትልቅ ድንቅ ክስተት ነው። የሚርተል ኮርቢን ለብዙ ዓመታት በደስታ ከኖረች በኋላ እንደ አውሮፓውያን አቆጣጠር ግንቦት 1928 በ60 ዓመቷ ከዚህ ዓለም በሞት ተለየች። በሞተችበት ወቅት የሕክምና ተመራማሪዎች ሰውነቷን ለምርምር እንዲሰጣቸው ትልቅ ገንዘብ አቅርበው ነበር። ነገር ግን ቤተሰቦቿ ታሪኳንና ክብሯን ለመጠበቅ ሲሉ ጥያቄውን ውድቅ አደረጉት። እንግዲያውም መቃብሯን ሌቦች እንዳይቆፍሩት በሲሚንቶ እንዲታሸግ አድርገዋል። ሚርተል ዛሬም ድረስ ልዩነትን ተቀብሎ የመኖርና የተሟላ ሕይወት የመምራት ተምሳሌት ተደርጋ ትታወሳለች። የሚርተል ኮርቢን ታሪክ የሚያስተምረን ነገር ቢኖር አካላዊ ልዩነት ደስተኛ ከመሆንና ስኬታማ ሕይወት ከመኖር እንደማያግደን ነው። እናንተስ ስለዚህ አስገራሚ ሴት ምን ተሰማችሁ? የታሪኩ የትኛው ክፍል አስገረማችሁ? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ለጓደኞቻችሁ ሼር በማድረግ ይህን አስገራሚ ታሪክ እንዲያውቁት አድርጉ። ለዛሬ የነበረን ቆይታ በዚያ በቃን። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ሰላም ሁኑ።